ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች፣ በዛሬው መረጃ ኤአይን በመጠቀም ቪዲዮ በቀላሉ እንዴት እንደምንሰራ አሳያችኋለሁ። አብራችሁን ቆዩ። በመጀመሪያ ቪዲዮ ለመፍጠር ትዕዛዝ ወይም ፕሮምፕት ያስፈልገናል። እሱን ለማዘጋጀት ወደ ጉግል ጄሚናይ እንሄዳለን። ጉግል ላይ ገብተን ጉግል ክሮም ላይ እንደዚህ ብለን እንጽፋለን፣ ጄሚናይ ብለን እንጽፋለን። ከዛ ሰርች እንላለን። ከዛ ይሄኛው አማራጭ ሲመጣልን መጀመሪያ ላይ ያለው ጉግል ጄሚናይ የሚለውን ይሄኛውን ነካለን። እሱን ከነካን በኋላ ይሄኛው አማራጭ መጣልናል ማለት ነው። እሱን ከነካን በኋላ ልክ ይሄኛው አማራጭ ሲመጣልን እዚህ ጋር ያዘጋጀነውን ፕሮምፕት ወይም ትዕዛዙን እዚህ ጋር እንጽፍለታለን ማለት ነው። ይሄን ፕሮምፕት ሰጠሁት። ስለ ቤርሙዳ ትሪያንግል የሚገልጹ 5 የተለያዩ የቪዲዮ ፕሮምፕቶችን ወይም ቪዲዮ ፕሮምፕት በእንግሊዘኛ አዘጋጅልኝ አልኩት። እዚህ ጋር መስፈርቶች ብዬ የሰጠሁት አለ ማለት ነው። እዚህ ጋር መስፈርት 1 ፎቶሪያሊስቲክ፣ ሲኒማቲክ፣ 4K፣ ስሎ ሞሽን የሚሉ ቃላትን ጨምር አልኩት። እንደዚሁም ደግሞ ያለምንም ተጨማሪ ማብራሪያ 5ቱን ፕሮምፕቶች ብቻ በዝርዝር አስቀምጥልኝ ብዬ ይሄን ፕሮምፕት ሰጠሁት ማለት ነው። ስለ ቤርሙዳ ትራያንግል ፕሮምፕት እንዲያዘጋጅልኝ ለጉግል ጄሚናይ ይሄኛውን ፕሮምፕት ጻፍኩለት ማለት ነው። ስለዚህ እሱ ለቪዲዮ የሚሆን ትዕዛዝ ያዘጋጅልኛል ማለት ነው። ልክ ይሄን ካስገባውለት በኋላ እዚህ ጋር ሴንድ እለዋለሁ ማለት ነው። አሁን ይሄኛውን ለቪዲዮ የሚሆን ፕሮምፕት እንዲያዘጋጅልኝ ይሄን ስጽፍለት በዚህ መልኩ ለቪዲዮ የሚሆኑ 5 የሚሆኑ እንደዚህ ያስቀምጠልኝ ማለት ነው። ይሄን ከጨረስኩ በኋላ በእነዚህ በእያንዳንዳቸው ቪዲዮ መስራት እችላለሁ ማለት ነው። እነዚህን ፕሮምፕቶች ተጠቅሜ እነዚህን ኮፒ እያደረኩ እየወሰድኩኝ በእነዚህ መጠቀም እችላለሁ፣ ቪዲዮ መስራት እችላለሁ ማለት ነው። እሺ፣ ቪዲዮ ለመስራት እዚህ ጋር አዲስ ታብ ከፍታለሁ። ሰርች የሚለው ላይ መጣና ሌላ ኤአይ እጠቀማለሁ ማለት ጀነሬት ወደሚያደርግልኝ ኤአይ ሄዳለሁ ማለት ነው። የኤአይ ስም ኪዩን 3.5 ፕላስ ብለን ሰርች እናደርጋለን ማለት ነው። ሰርች አደረኩት። ሰርች ስናደርገው ይሄኛው አማራጭ መጣለን ማለት ነው። ልክ እንደዚህ ሲመጣልን አሁንም መጀመሪያ ላይ ያለውን አንዴ እንነካዋለን። ልክ ይሄን ስነካው ይሄኛው አማራጭ ይመጣልናል ማለት ነው። እዚህ ጋር ትሬኪዩን ስቱዲዮ የሚል አማራጭ አለ። መጀመሪያ ላይ ያለው ትሬኪዩን ስቱዲዮ የሚለውን ከላይ ያለችውን አንዴ እንነካታለን። ልክ ይሄ ሲመጣልን ከታች በኩል እዚህ ጋር እንደሚያሳየው ከፕላስ ምልክቱ ጎን ሰርች ማድረጊያ አማራጭ አለ ማለት ነው። እሱን አንዴ ነካዋለሁ። እዚህ ጋር ቀድሞ ያዘጋጀሁትን ፕሮምፕት እዚህ ጋር አምጥቼ አስገባለታለሁ ማለት ነው። ይሄኛውን ግን እዚህ ጋር ቀድሜ ፔስት ከማለቴ በፊት እሱን እዚህ ጋር ከማስገባቴ በፊት እዚህ ጋር ከታች የፕላስ ምልክት አለች። የፕላስ ምልክቷን አንዴ ነካትና ችኛዋን አንዴ ነካትና ምርጫ ይሰጠኛል ማለት ነው። እኛ ቪዲዮ ጀነሬት እንዲያደርግልን ስለሆነ የፈለግነው ችኛዋን ክሬት ቪዲዮ የምትለዋን እመርጥለታለሁ እዚህ ጋር መጀመሪያ። ይሄኛውን ካልመረጥኩለት እሱ በፈለገው ነው ጀነሬት የሚያደርግልኝ ማለት ነው። እንደዛ እንዳይሆን ቪዲዮ መምረጥ አለብን ማለት ነው። ፕላስ ምልክት እዚች ጋር መጨረሻ ላይ ያለችውን ፕላስ ምልክት መንካት፣ ከዛ ክሬት ቪዲዮ ማለት ቪዲዮውን ክሬት የሚያደርግልኝን ቪዲዮ ደግሞ አስፔክት ሬሾውንም እዚሁ ጋር ማስተካከል እችላለሁ ማለት ነው። እዚህ ጋር እንደሚያሳየው 16:9 ይላል። እዚህ ጋር ለዩቲዩብ አስፔክት ሬሾ ነው። ለቲክቶክ ከፈለግነው እኛው 9:16 የምትለዋን ነው ማድረግ ያለብን ማለት ነው። እንደዚህ እየቀያየር እዚህ ጋር አስፔክት ሬሾውን ቪዲዮ ጀነሬት ሲደረግልን የምንፈልገው አስፔክት ሬሾ እንዲሆንልን እዚህም ጋር እሱን ማስተካከል ይኖርብናል ማለት ነው። እኛ አሁን ለምሳሌ እኔ ለዩቲዩብ ከሆነ የፈለኩት 16:9 ያደረኩት አሁን ለቪዲዮ ብዬዋለሁ አስፔክት ሬሾ መርጬለታለሁ ማለት ነው። በመቀጠል ነው እዚህ ጋር ዲስክራይብ የሚለው ላይ ያመጣሁትን ፕሮምፕት እዚህ ጋር ፔስት ልለታለሁ ማለት ነው። አሁን እዚህ ጋር ጽፌለታለሁ ማለት ነው። እዚህ ጋር የተጻፈውን ሴንድ እለዋለሁ ከታች ችኛዋን በመንካት ሴንድ እለዋለሁ። ያዘጋጀልኝ ነው። ቪዲዮን ጀነሬት እያደረገልኝ ነው። እዚህ ጋር እንደሚያሳየው እየቆጠረ ነው። ቪዲዮን እየሰራው ነው። እንጠብቀዋለን ጀነሬት እስከሚያደርግ። ያው ይሄ ፍጥነቱ እንደ ኢንተርኔታችን ፍጥነት ይወሰናል ማለት ነው። ከላይ የሰጡትን ትዕዛዝ ወይም ፕሮምፕት ወደ ቪዲዮ እየቀየረልኝ ነው። እንጠብቀዋለን እስከሚጨርስ። እሺ፣ በዚህ መልኩ ቪዲዮን አዘጋጅቶ ጨርሷል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ይሄን ቪዲዮ መጀመሪያ ዳውንሎድ እናደርገዋለን። እዚህ ጋር ከታች በኩል የዳውንሎድ ምልክት አለች። እሷን ነካና
ቪዲዮ እናወርደዋለን ማለት ነው። ስለዚህ ያወርዶልናል። ኦፕን እንለዋለን። አሁንም ሁለተኛ ከፈለግን ተመልሰን ጉግል ጄሚኒ ያዘጋጀልን ትዕዛዝ ጋር እዚህ ጋር እንመለስና አሁንም ሁለተኛ ላይ ያዘጋጀልንን ኮፒ እናደርጋለን። አሁንም ይሄኛውን ትዕዛዝ ኮፒ እናደርጋለን። ኮፒ ካደረግን በኋላ እንመለሳለን። እዚህ ጋር ተመልሰን አሁንም ቀጥታ የመጀመሪያውን ባደረግንበት ወይ ፔስት እናደርጋለን። እዚህ ጋር መተን ኮፒ ፔስት እናደርገዋለን ማለት ነው። ፔስት ካደረግን በኋላ እንልካለን። አሁንም እዚህ ጋር ሴንድ እንለዋለን። ያው አሁንም ሁለተኛውን ቪዲዮ ጀነሬት እያደረገ ነው፣ ጀምሮታል። ሁለተኛውንም ቪዲዮ በዚህ መልኩ ጀነሬት አድርጎ ጨርሷል ማለት ነው። ይሄኛውንም እዚህ ጋር ለማውረድ ከታች የዳውንሎድ ምልክቷን ነካታለን አንዴ። ይሄኛውም ወርዶልናል ማለት ነው። ስለዚህ እያደረግን መቀጠል እንችላለን ማለት ነው። ያው ይሄኛው ጀነሬት የሚያደርግልን በቀን 5 ቪዲዮዎች ነው ጀነሬት የሚያደርግልን። በየ24 ሰዓቱ ግን ቪዲዮ ይሰራልናል ማለት ነው። ለአንድ ቀን ለ24 ሰዓት 5 ቪዲዮ ነው የሚፈቀደው። በየ24 ሰዓቱ እየገባን አዳዲስ ቪዲዮ ጀነሬት ማድረግ እንችላለን ማለት ነው። ወይም ደግሞ በየ24 ሰዓት 5 ቪዲዮ ይፈቅድልናል ማለት ነው። በዚህ መሰረት በነፃ ነው፣ ምንም አይነት ክፍያ የለውም። በዚህ መልኩ ቪዲዮ ጀነሬት እያደረግን ለቲክቶክም ሆነ ለዩቲዩብ ቪዲዮ መስራት እንችላለን ማለት ነው። በዚህ ቪዲዮ ያልገባችሁን ነገር እንዲሁም ቀጣይ እንድሰራላችሁ የምትፈልጉትን ነገር በአጠቃላይ ኮሜንት ላይ አስቀምጡልኝ። እሺ ቤተሰቦች ጊዜያችሁን ሰጥታችሁኝ ቪዲዮውን ስላያችሁ እያመሰገንኩኝ ቪዲዮውን ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ሰላም ሁኑ። ቻው።